እንቅስቃሴው በጣም ፈጣን ስለነበር ካሜራዎች ፍጥነቱን መቀነስ ነበረባቸው። ይህ ሰው በፊልም ትዕይንት ውስጥ እጅግ ፈጣንና ድንቅ የማርሻል አርት ጥበብ በማሳየት የብሩስ ሊን ፈለግ የተከተለ ታላቅ ሰው ነው። ነገር ግን ከፊልም ጀርባ ያለው እውነተኛ ታሪኩ እጅግ አስገራሚ፣ በፈተናዎችና በሞት አፋፍ ሕይወት የተሞላ ነው። ውድ የክፍትፍቱ ቤተሰቦች እንደምን ሰንብታችኋል? ለዛሬ ደግሞ ስለ ማርሻል አርት ቻምፒዮኑና ስለ ሆሊውዱ ኮከብ ጄት ሊ እናወራችኋለን። የዚህን ድንቅ ሰው ከልጅነት እስከ ዓለም አቀፍ ዝና፣ ከከባድ በሽታ ጋር ካደረገው ትግል እስከ ዛሬ ማንነቱ ድረስ ያለውን ሙሉ ታሪክ በጥልቀት እንመለከታለን። ቪዲዮውን ላይክ፣ ቻናሉን ደግሞ ፎሎ እያደረጋችሁ አሳድጉት። አብራችሁን ቆዩ። ጄት ሊ እንደ አውሮፓውያን አቆጣጠር በ1963 በቤጂንግ ቻይና ተወለደ። ትክክለኛ ስሙ ሊ ሊያንጄ ይባላል። ገና በ2 ዓመቱ ነበር አባቱን ያጣው። እናቱ እርሱንና 4 ወንድሞቹን በከፍተኛ ድህነት ውስጥ ነበር ያሳደጓቸው። ገና በ8 ዓመቱ በትምህርት ቤት የእረፍት ጊዜው የቻይና ባህላዊ ማርሻል አርት የሆነውን ውሹ መለማመድ ጀመረ። አስተማሪዎቹ እጅግ አስደናቂ ተሰጥኦ እንዳለው ነበር ያወቁት። በቀን ለሰዓታት ያለ እረፍት በመለማመድ ገና በ11 ዓመቱ የቻይና ብሔራዊ ቻምፒዮን ሆነ። እንደ አውሮፓውያን አቆጣጠር በ1982 ሻኦሊን ቴምፕል የተባለው የመጀመሪያ ፊልሙ ላይ ተሳተፈ። ይህ ፊልም በቻይና የቦክስ ኦፊስ ታሪክ በማይታመን ሁኔታ እጅግ ስኬታማ ሆነ። በፊልሙ ላይ ያሳየው ፍጥነት ልክ እንደ ጄት አውሮፕላን በመሆኑ የማስታወቂያ ኩባንያዎች ስሙን ወደ ጄት ሊ ቀየሩት። ከዚያ በኋላ ዋንስ አፖን ኤ ታይም ኢን ቻይና በተባሉት ፊልሞች ላይ የቻይናውያን ባህላዊ ጀግና የሆነውን ዋንግ ፌይ ሁንግን በመወከል የኤዥያ ሲኔማ ንጉሥ ሆነ። ነገር ግን ስኬቱ በከባድ የአካል ጉዳቶች ወይም የጀርባና የእግር ስብራት የታጀበ ነበር። ጄት ሊ በ1998 እንደ አውሮፓውያን አቆጣጠር ሌታል ዌፐን 4 በተባለው ፊልም ላይ ጨካኝ ባለጠጋ ሆኖ በመተወን ወደ ሆሊውድ በይፋ ገባ። እንግሊዘኛ መናገር ባይችልም በውጊያ ፍጥነቱ ብቻ የሆሊውድ ዳይሬክተሮችን አስገረመ። በመቀጠልም ሮሚዮ መስት ዳይ፣ ዘ ዋን፣ ሂሮና ከጃኪ ቻን ጋር በጋራ የሰራበት ዘ ፎርቢድን ኪንግደም ፊልሞች በዓለም ዙሪያ በሚሊዮኖች የሚቆጠሩ አድናቂዎችን አተረፈለት። ጄት ሊ የብሩስ ሊን ፈለግ በመከተል ማርሻል አርት በሆሊውድ መድረክ ላይ ከፍ እንዲል ካደረጉ ሰዎች መካከል አንዱና ኩሩ ሰው ሆነ። የ2004 ሱናሚና የጄት ሊ ሕይወት መቀየር። እንደ አውሮፓውያን አቆጣጠር በ2004 ጄት ሊ ከቤተሰቡ ጋር በማልዲቭስ በእረፍት ላይ ሳለ በታሪክ እጅግ አስፈሪው የህንድ ውቅያኖስ ሱናሚ ተከሰተ። ማዕበሉ ሆቴላቸውን ሲመታው ጄት ሊ ትናንሽ ልጆቹንና ሞግዚታቸውን ይዞ በከፍተኛ ፍጥነት ወደ ላይኛው ፎቅ በመሸሽ ለጥቂት ከሞት ተረፈ። ይህ ከሞት የመትረፍ አጋጣሚ የጄት ሊን ሕይወት ለዘላለም ቀየረው። ነገ የምንኖር መሆናችንን ማናችንም አናውቅም፣ ስለዚህ ያለንን ጊዜ ሌሎችን ለመርዳት መጠቀም አለብን በማለት ዋን ፋውንዴሽን የተባለውን ታላቅ የበጎ አድራጎት ድርጅት መሰረተ። ጄት ሊ በ18 ዓመቱ የደረሰበት ከባድ ስብራት። ጄት ሊ በ16 ዓመቱ 5 ተከታታይ ብሔራዊ የወርቅ ሜዳሊያዎችን በማግኘት በቻይና የማይበገረው የማርሻል አርት ንጉሥ ሆኖ ነበር። ነገር ግን በ18 ዓመቱ በደረሰበት እጅግ ከባድ የጉልበት ጉዳት ከውድድር ዓለም በይፋ ጡረታ ለመውጣት ተገደደ። ዶክተሮች ዳግመኛ በማርሻል አርት ከቀጠልክ ሙሉ በሙሉ አካል ጉዳተኛ ትሆናለህ ብለው አስጠንቅቀውት ነበር። ይህ ለወጣቱ ጄት ሊ ትልቅ የሕይወት ጨለማ ነበር። ነገር ግን ይህ ውድቀት ነው በኋላ ላይ ወደ ፊልም ዓለም ለመግባት በአዲስ መልክ እንዲወለድ በር የከፈተለት። ይህ ታላቅ ሰው የፊልም ሥራውን ያቆመበት ምክንያት ምን ይሆን? ጄት ሊ በ2016 እንደ አውሮፓውያን አቆጣጠር አካባቢ ከትላልቅ የአክሽን ፊልሞች ድንገት የራቀው ያለ ምክንያት አልነበረም። ለብዙ አስርት ዓመታት ያለምንም ረዳት ስተንት ደብል ከባድ የውጊያ ትዕይንቶችን በራሱ ሲሰራ በመቆየቱ በአከርካሪውና በእግሮቹ ላይ ከባድ ጉዳት ደርሶበት ነበር። የቻይና መንግስት የ3ኛ ደረጃ የአካል ጉዳት ግሬድ 3 ዲስኤቢሊቲ መታወቂያ ጭምር ሰጥቶት ያውቃል። ዶክተሮቹ በዚህ ከቀጠልክ በቀሪ ሕይወትህ በዊልቸር ላይ ትቀመጣለህ ብለው ሲያስጠነቅቁት ጄት ሊ ከገንዘብና ከዝና ይልቅ ጤናውን መርጦ ከአክሽን ፊልሞች እንደራቀ ተናግሯል። በነሐሴ 2025 እንደ አውሮፓውያን አቆጣጠር የጄት ሊ ደጋፊዎች ሌላ ትልቅ ድንጋጤ ውስጥ ገቡ። ጄት ሊ በሆስፒታል አልጋ ላይ ሆኖ አይኖቹን ጨፍኖ የሚያሳይ ቪዲዮ በቲክቶክ ላይ ለቀቀ። ነገር ግን ጄት ሊ በለመደው ቀልዱ እንዲህ ሲል ጻፈ። የእኔ ሃርድዌር አካሌ ማለቱ ነው ተበላሽቶ ስለነበር ለጥገና ወደ ፋብሪካ ሆስፒታል ማለቱ ነው ልኬዋለሁ ይላል። በቀዶ ጥገናው በአንገቱ ላይ የነበረ ትንሽ አደገኛ ያልሆነ እጢ ተወግዶለታል። ከቀዶ ጥገናው ከ48 ሰዓታት በኋላ ከሆስፒታል ወጥቶ ኑድል እየበላ ፎቶ በመልቀቅ ከፋብሪካ ወጥቻለሁ በማለት ደጋፊዎቹን አረጋጋ።
ከዚህ የቀዶ ጥገና በኋላ ጄትሊ ፀጉሩን ጥቁር ቀለም ተቀብቶ ይበልጥ ወጣት መስሎና ጤናማ ሆኖ ሲመለስ የኢንተርኔት ሰዎች የማይታመኑ ወሬዎችን ማሰራጨት ጀመሩ። የሞተ የሻኦሊን መነኩሴ ልብ ተተክቶለት ነው የቫይታሚን ለውጥ ያመጣው፣ እንዲሁም የሕፃናትን ደም ይጠጣል የሚሉ እንግዳ ወሬዎች ናኙ። ዕውቁ ጄትሊ ግን ይህንን ወሬ ለማስተባበል በባዶ ደረቱ በኩሬ ውስጥ ሲዋኝ የሚያሳይ ቪዲዮ በመልቀቅ በአካሉ ላይ ምንም አይነት የልብ ቀዶ ጥገና ጠባሳ እንደሌለ በተግባር አሳየ። እኔም እኮ ሰው ነኝ፣ ታምሜ ምርመራ የማደርግ እንጂ አስማተኛ አይደለሁም በማለት በኢንተርኔት ወሬዎች ላይ በሳቅ ተሳልቋል። ጄትሊ ያቋቋመው ዋን ፋውንዴሽን በአሁኑ ሰዓት በሚሊዮኖች የሚቆጠሩ ሰዎችን የሚረዳ ግዙፍ ድርጅት ሆኗል። የእርሱ ፍልስፍና እያንዳንዱ ሰው በወር $1 ወይም 1 ዩዋን ቢያዋጣ የዓለምን ችግር መቅረፍ ይችላል የሚል ነው። ይህ ድርጅት በቻይና የደረሱ ከባድ የመሬት መንቀጥቀጦችና ተፈጥሯዊ አደጋዎች ላይ ቀድሞ በመድረስ በ100 ሚሊዮን የሚቆጠር ዶላር ድጋፍ አድርጓል። ጄትሊ ፊልም መስራት ዝና ያመጣል፣ ሰዎችን መርዳት ግን የነፍስ ደስታን ይሰጣል ይላል አዲሱ የ2026 የጄትሊ መጽሐፍ ከሕይወትና ከሞት ባሻገር ቢዮንድ ላይፍ ኤንድ ዴዝ። ጄትሊ በዚህ በ2026 ቢዮንድ ላይፍ ኤንድ ዴዝ The Way of True Freedom የተሰኘውን አዲስና እጅግ ተፈላጊ መጽሐፉን ለዓለም አቅርቧል። በዚህ መጽሐፍ ውስጥ ላለፉት 30 ዓመታት በቲቤት ቡድሂዝም ውስጥ ያገኘውን መንፈሳዊ ጥንካሬና ሕመምን ከስቃይ እንዴት መለየት ይቻላል የሚሉ 10 ጠቃሚ ምክሮችን እንዳሰፈረ ተናግሯል። ትልቁ ፍርሃቴ መሞት ሳይሆን በአሮጌና በታመመ አካል ውስጥ መኖር ነው በማለት ስለ ሕይወትና ስለ ሞት ያለውን ጥልቅ እይታ ጽፏል። ጄትሊ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ሲረዳና ሲያበረታታ ቢቆይም በገዛ ቤተሰቡ ውስጥ ግን ከባድ ፈተናም ገጥሞት ነበር። ታላቋ ልጁ ጄዳሊ ለዓመታት በከባድ የጭንቀት በሽታ ተሰቃይ ነበር። ጄትሊ ዝናውንና ሥራውን ወደ ጎን በመተው አብሯት በመሆንና በካውንስሊንግ በመርዳት ብዙ ጊዜ ተሰቃይቷል። በዓለም ላይ ትልቁ ጀግና መባል ትርጉም የለውም ለራስ ልጅ ደህንነት መሆን ካልቻልክ በማለት የአባትነት ዋጋን በተግባር አሳይቷል። ጄትሊ ከሆሊውድና ከቻይና ፊልሞች ባገኘው ስኬት ከ$250 ሚሊዮን በላይ የተጣራ ሀብት እንዳለው ይነገራል። ነገር ግን በአሁኑ ሰዓት በጣም ቀላል ሕይወት ነው የሚኖረው፣ ገንዘብና ዝናን ይዘህ ወደ መቃብር አትወርድም በሚለው ፍልስፍናው አብዛኛውን ሀብቱን ለበጎ አድራጎት ድርጅቱ ዋን ፋውንዴሽን እያስረከበ ይገኛል። ስለ ዕውቁ ጄትሊ የሚወሩ የጤና እክልና የሞት ወሬዎች እውነታቸው ምንድን ነው? በ2010 እንደ አውሮፓውያን አቆጣጠር ጄትሊ ሃይፐርታይሮይዲዝም በተባለ የሆርሞን መዛባት በሽታ መያዙ ታወቀ። ይህ በሽታ የልብ ምትን ፈጣን ያደርጋል፣ የጡንቻ ጥንካሬን ይቀንሳል። በዚህም ምክንያት ፊልም መስራት እንዳቆመ ተወራ። በ2018 እጅግ ያረጀና የከሳ ፎቶ በኢንተርኔት ላይ ተሰራጭቶ ጄትሊ ሊሞት ነው፣ አልፎ ተርፎ ሞቷል የሚሉ የሐሰት ወሬዎች በስፋት ተናፈሱ። ነገር ግን ጄትሊ ተስፋ አልቆረጠም። በሽታውን በሕክምናና በግል ጥረቱ እየተቆጣጠረ መጣ። በቅርቡም በመገናኛ ብዙሃን ቀርቦ ገና አልሞትኩም በማለት በፈገግታ የሐሰት ወሬዎችን አስተባብሏል። ጄትሊ በአሁኑ ወቅት በሰላም በበጎ አድራጎትና በቡድሂዝም እምነት ውስጥ ራሱን አግኝቶ ይኖራል። ውድ የከፍትፍቱ ቤተሰቦች ለዛሬ ስለ ዕውቁ ጄትሊ እንዲህ አጫወትናችሁ። ስለተከታተላችሁን ከልብ እናመሰግናለን። እርስዎ ስለ ጄትሊ ቀረ የሚሉትን በኮሜንት ያሳውቁን። በቀጣይ ደግሞ ስለማን ብንሰራ መልካም ነው ብላችሁ ታስባላችሁ? ቻናሉን በድጋሚ ፎሎ እያደረጋችሁ ቤተሰብ ሁኑን። ሰላም።